ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አንቶኒ ጎርደን ወደ ባርሴሎና ሊያመራ መሆኑን ተከትሎ ባየር ሙኒክ ለማርከስ ራሽፎርድ የዝውውር ጥያቄ ለማቅረብ እድል እንዳላቸው እየተገለጸ ይገኛል። ማንቸስተር ዩናይትድ የፕሪሚየር ሊግ ተቀናቃኙን ማጠናከር ስለማይፈልግ ማርከስ ራሽፎርድን ለአርሰናል የመሸጥ ፍላጎት የለውም ተብሏል። ነገር ግን ትክክለኛ ዋጋ ከቀረበ ጥያቄውን ሊያጥኑበት እንደሚችሉ እየተገለጸ ይገኛል። ማንቸስተር ዩናይትድ የፍራንክፈርቱን ናትናኤል ብራውን ላይ ያለው ፍላጎት እውነተኛ እንደሆነ ተብሏል። ፍራንክፈርት ለተጫዋቹ ከ60 እስከ 80 ሚሊዮን ዩሮ ይጠይቃል ተብሎ የሚጠበቅ ሲሆን ተጫዋቹ በዚህ ክረምት የመልቀቁ ነገር እርግጥ ይመስላል። ማንቸስተር ዩናይትዶችም ተጫዋቹን ለማግኘት ሙከራ ያደርጋሉ ተብሎ ይጠበቃል። ኒውካስትል እንግዲህ ደረጃ ስብስባቸው በአዲስ የመተካት እቅድ አካል በማድረግ የቶናሊን ዕጣ ፈንታ በክረምቱ መጀመሪያ ላይ እንዲወሰን ይፈልጋሉ ተብሏል። ሆኖም አይፔፐር እንደገለጸው ከሆነ ስምምነቱ የሚፈጽመው በኒውካስትል ቅድመ ሁኔታዎች ላይ ብቻ ተመስርቶ ነው ተብሏል። የተጫዋቹ ፈላጊ ክለቦችም ፍላጎታቸውን ቀደም ብለው ማሳወቅና ኒውካስትል የጠየቀውን ወደ 100 ሚሊዮን ፓውንድ የሚጠጋ የዝውውር ሂሳብ ማሟላት እንዳለባቸውም ነው እየተነገረ የሚገኘው። የዝውውር ገበያው እጅግ በሞቀበት በዚህ ሰዓት ላይ የቀያይ ሰይጣኖቹ ቤተሰቦች አንድ ወጥና የማይወላውል አቋም እየያዙ ይገኛሉ። ካሁን በኋላ መጠበቅ የለም፣ ሁለተኛ አማራጮችን ማየትም መቆም የለባቸውም፣ ተስፋም አላቸው የሚባሉ ወጣቶችን ብቻ የሚያፈላልጉ ዘመን አብቅቷልና ዩናይትድ አሁን ላይ ለአሰልጣኝ ማይክል ካሪክ የሚፈለገውን እውነተኛ ዝግጁና የአሸናፊነት መንፈስ ያለው ሰው ነው። ቶናሊ የኦልትራፎርድ የናፈቀውን እውነተኛ ሞተር ሲሆን ሳንድሮ ቶናሊ የዩናይትድ የመሃል ሜዳ ክፍል ለአመታት ያጣውን እውነተኛ ፍቅር፣ እልና ወታደራዊ ጨካኝነት፣ መሪነት እንዲሁም ፍጹም የአሸናፊነት ስነ ልቦና በአንድ ላይ ያካተተ ብቸኛው ተጫዋች ነው። አሁን ዝውውሩ ምናልባትም እስከ 100 ሚሊዮን ዩሮ የሚጠጋ ግዙፍ ሀብት ሊያስወጣ ይችላል። ነገር ግን እንደ ቶናሊ ያሉ ቁንጮ ተጫዋቾች የአንድ ክለብ ታሪክና ማንነትን ለዘላለም የመቀየር አቅም ያላቸው ሲሆን የቶናሊ መምጣት የዩናይትድን የመሃል ሜዳ በአንድ ጀንበር በአውሮፓ ምርጡ ያደርገዋል የሚለው ነገር ጥያቄ ሊሆን ይችላል። የካሪክና የኒዮስ የዝውውር ካዝናን የማደለብ ስልት አሰልጣኝ ማይክል ካሪክ ቡድኑ በ243 ሚሊዮን ፓውንድ ግዙፍ በጀት የመሃል ሜዳውን ተከላካይ ክፍል እንደገና ለመገንባት እና ማቴዎስ ፈርናንዴዝ ያሉ ትላልቅ ኢላማዎችን ባቀደው መሰረት ራሽፎርድን በከፍተኛ ሂሳብ መሸጥ ለክለቡ ተጨማሪ ትልቅ ገንዘብ አቅም ይፈጥራል። ዩናይትድ አሁን ላይ በድርድር የሚሸነፍበት ዘመን እንዳበቃና በርካታ ተጫዋቾችን ለማምጣትም እንደሚሰራ ነው እየተነገረ የሚገኘው። ስኮት ማክቶሚኒ ስለ ብሩኖ ፈርናንዴዝ ድንቅ ማንነት ተናግሯል። የቀድሞ የቀይ ሰይጣኖቹ ታታሪ አማካኝ ስኮት ማክቶሚኒ የ1 አሲስቶችና ተረኪው ሪከርድ በመስበር የፒኤፊ የዓመቱ ምርጥ ተጫዋች ሽልማትን ስላነሳው ስለ ካፕቴን ብሩኖ ፈርናንዴዝ አስገራሚ ማንነትና መሪነት ፍጹም ልብ የሚነካ ምስክርነቱን ሰጥቷል። ማክቶሚኒ ስለ ማግኒፊኮ እንዲህ ሲል ነው የተናገረው። እሱ ፍጹም ቁንጮ ባለሙያና እውነተኛ የፈጠራ ማሽን ክሬቲቭ ማሽን ነው ብሏል። ያስመዘግባቸው ኮቾች ፈጽሞ አስገራሚና ሊታመኑ የማይችሉ ናቸው። ከምንም ነገር በላይ ደግሞ እሱ በጣም ምርጥ ሰው ነው። እጅግ በጣም ትሁት ነው። ቡድኑ በጥሩም ሆነ በመጥፎ ጊዜ ውስጥ ቢሆን እሱ ግን ሁልጊዜም አለ። ከአንድ ካፒቴን የምትፈልገው ዋና ነገር ይሄ ነው ብለዋል። የረጅም ጊዜ ስኬት ቁልፉ በቡድኑ ውስጥ እንደሱ ያሉ ተጫዋቾች መኖራቸው መሰረታዊ ነው። በረጅም ጊዜ ስኬታማ ለመሆኑ ዋናው ቁልፍ ይሄ ነው ብለዋል። እሱ በጣም ምርጥ ሰው በመሆኑ አሁን እያገኘው ያለው አድናቆትና ክብር ሁሉ ሙሉ በሙሉ ይገባዋል ብለዋል። የካሪክ ስብስብ እውነተኛ መሪ ሲል ደግሞ በአሰልጣኝ ማይክል ካሪክ ስር ዩናይትድ ወደ ክብር ማማው ሲመለስ ብሩኖ በሜዳው ላይ ብቻ ሳይሆን ከሜዳ ውጭም ባለው ታላቅ ስብዕና የቡድኑ እውነተኛ ምሰሶ መሆኑን ማክቶሚኒ ተናግሯል። ማቴዎስ ፈርናንዴዝንም በተመለከተ ወሳኝ መረጃ ወጥቷል። ማቴዎስ ፈርናንዴዝ እንግዲህ ወደ ማንቸስተር ዩናይትድ ለመዘዋወር አዎ የሚል ምላሽ ሰጥቷል። የቀያይ ሰይጣኖቹ የክረምት የዝውውር አደን ፍጥነቱ ጨምሯል። አሁን በወጡ አዳዲስና ታማኝ ዘገባዎች መሰረት ወጣቱ ፖርቹጋላዊ መሃል ሜዳ ኮኮ ማቴዎስ ፈርናንዴዝ ወደ ኦልድ ትራፎርድ ለመዘዋወር ሙሉ ፈቃደኝነቱን በመግለጽ ክለቡን አዎ ብለዋል። የ60 ሚሊዮን ፓውንድ የዝውውር ዋጋ ሂሳብ ዌስትሃም ዩናይትድ ለዚህ ድንቅ ተጫዋች ሽያጭ በአጠቃላይ 60 ሚሊዮን ፓውንድ አካባቢ የሚጠጋ ሂሳብ ይፈልጋል ተብሎ የሚጠበቅ ሲሆን ዩናይትድም ይህንን የተጫዋች ዋጋ አሟልቶ ዝውውሩን በፍጥነት ለመቋጨት የክፍያ መዋቅሩ ላይ በትጋት እየሰራ ይገኛል ተብሏል። ፒኤስጂ ፉክክሩና የዩናይትድ በራስ መተማመን የፈረንሳዩን ግዙፍ ክለብ ፒኤስጂ ተጫዋቹን ለማስፈረም ስሙ ከዝውውር ጋር በጥብቅ እየተያዘ ቢሆንም ማቴዎስ ፈርናንዴዝ ግን ልቡን ሙሉ በሙሉ ለቀይ ሰይጣኖቹ በመስጠቱ ማንቸስተር ዩናይትድ ዝውውሩን ያለምንም ስጋት በበላይነት እንደሚያጠናቅቀው ሙሉ በሙሉ እርግጠኛ ሆነዋል።
የአሁን ዘመን ተጫዋቾች ለተንታኞች ምላሽ መስጠት የለባቸውም ሲል ተናግሯል። ተጫዋቾች በሚዲያ ግጭቶች ከማባባስ ይልቅ ችላ ብለው ማለፍ አለባቸው ሲል ኒክ በት ተናግሯል። የቀድሞ የማንቸስተር ዩናይትድ ተጫዋች ኒክ በት ብሩኖ ከሮይ ኪን ጋር በአደባባይ ከመመላለስ ይልቅ ፊት ለፊት ተገናኝቶ ነገሩን መፍታት እንዳለበት አሳስበዋል። ኒክ በት ሲናገር ኪን አንድ ነገር በተናገረ ቁጥር የጋዜጦች የፊት ገጽ መሆኑ አይቀርም። ብሩኖ ደግሞ የአመቱ ምርጥ ተጫዋች ነው። እሱ ምላሽ ሲሰጥ ሚዲያዎች ደስ ነው የሚላቸው። ይህ ድንቅ ነው። ማን ዩናይትድ ነው። ሮይ ኪን እና ብሩኖ ፈርናንዴዝ ነው እናገራለሁ ይላሉ ብለዋል። ሮይ ኪን ያልተረዱት ይመስላሉ። ነገሩ ሁሉ ተጋኗል ብዬ ነው የማስበው። ግን የሚያስገርመው ነገር ተጫዋቾች ለምን ለተንታኞች ምላሽ ለመስጠት ይሞክራሉ? ይህ እብደት ነው። ጭራሽ ሊሆን የማይገባው ነገር ነው ሲል የተናገረው ሮይ ኪን አለን ሽረር፣ ጋሪ ኔቭል፣ ጂሚ ካራጋር፣ ፖል ስኮልስ ወይም ማንም ይሁን ማንም ምላሽ የመስጠት ጥቅሙ አይታየኝም ብለዋል። ተንታኞች ሁልጊዜ ጥያቄዎች ይጠይቃሉ። በዚያን ጊዜ ሁሉም ጥሩ ነው ካልክ ግን ውዳቂ ነህ። ማንም መልሶ አይቀጥርም። የራስን አስተያየት መስጠት አለብህ። ሮይም በጣም እውነተኛ ይመስለኛል፣ ግን አወዛጋቢ ነው ሲል ተናግረዋል። ማንቸስተር ዩናይትድ ስለ ዊሊያም ጎሜዝ ጠይቋል። ብዙዎች ተጫዋቹን ቀጣዩ ሉዊስ ዲያዝ ይሉታል። ተጫዋቹ በፖርቱጋል ማፍረሻው 69 ሚሊዮን ፓውንድ ሲሆን አትሌቲኮ ማድሪድ እና አርሰናል እንዲሁም ኒውካስል ለተጫዋቹ የጠየቁ ክለቦች ናቸው። ተጫዋቹ ፖቴንሻል እንዳለው ፍንትው አድርጎ የሚያሳይ ነው። እንግዲህ በበርካታ ክለቦች ይፈለጋል። ማንቸስተር ዩናይትድም እንግዲህ ድንቅ ተሰጥኦ ያላቸውን ተጫዋቾች ማደኑን ቀጥሏል። ይህ ተጫዋችም በማንቸስተር ዩናይትድ የዝውውር ራዳር ውስጥ ገብቷል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም